በእርግዝና ጊዜ ያለው ክትትል እንግዲህ በጣም ጠቃሚ እንደሆነ እናውቃለን አይደል? ሁላችንም ሰሞኑን ከተጠየቁት ጥያቄዎች መሀል ኦከልት ስፓይናል ዲስትራፊዝም ላይ የሰራሁት ቪዲዮ ላይ ልጁ ከመወለዱ በፊት በእርግዝና ጊዜ መታወቅ ይችላል ወይ? አዎ ይችላል። አብዛኛዎቹ በሚባሉ መልኩ እርግዝና ክትትል ጊዜ በአልትራሳውንድ ቼክ መደረግ ይችላል ማለት ነው። አልትራሳውንዱ ላይ ሊታዩ የሚችሉ የተለያዩ አይነት የስፓይናል ኮርድ ወይም የህብለሰረሰርና የአከርካሪ አጥንት አፈጣጠር ችግሮች አሉ ማለት ነው። ብዙ ጊዜ የሚታየው እነዚህ ክፍት የሚባሉት ኦፕን የሚባሉት ኒውራል ቲዩብ ዲፌክቶች ናቸው። ከዛ ግን እነዚህ ክሎዝድ የሚባሉት ወይም ኦከልት የሚባሉት ስፓይናል ዲስትራፊዝም ወይም ደግሞ ቆዳው ዝግ የሆነው የአከርካሪ አጥንትና ህብለሰረሰር አፈጣጠር ችግር ደግሞ በአብዛኛው በሚባል መልኩ ይታያሉ። አሁን ለምሳሌ ስብ ተያይዞ ከመጣ ሪዘርቭድ ኮርድ የምንለው ህብለሰረሰሩ መሆን ካለበት ቦታ ወደ ታች መጥቶ ተጎትቶ በተለያዩ ምክንያቶች ህብለሰረሰሩ ሁለት ሲሆን አልትራሳውንድ ላይም ይታያሉ ማለት ነው። እና መች ነው የሚታየው? እርግዝናው ከተፈጠረ ከ11ኛው ሳምንት ጀምሮ መታየት ይችላል። ግን የዚህ ኤክስፐርቶች እንግዲህ የማህጸንና ጽንስ ሐኪሞች ናቸው። እነሱ ግን ሪከመንድ የሚያደርጉት ከ18 እስከ 22ኛው ሳምንት ባለው ጊዜ ውስጥ ነው። በተለይ አናቶሚክ ስካን የሚባለው የአፈጣጠር ችግር ልጆቹ ላይ አለ የለም የሚለውን ነገር ቼክ የሚደረገው ማለት ነው። ከዛ ውስጥ አንዱ እንግዲህ የአከርካሪ አጥንትና የህብለሰረሰር አፈጣጠር ችግር ነው ማለት ነው። ስለዚህ እነዚህ አብዛኛው በሚባል መልኩ ይታያሉ። ስለዚህ ያኔ ቼክ ተደርጎ ውሳኔ መወሰን ይቻላል ማለት ነው።